አንበሳው እንዴት ነህ? ሁሉ መልካም ሁሉ መልካም ነው ወይ? አለው እንዴት ነህ? ብቻህን እያወራህ አይቻለሁ። ምን ሆነህ? አዎ ብቻ በሀሳብ ሄጄ ነው። ከኑሮ አንፃር ኑሮ አስቸገረ? ኑሮ ከበደ? አዎ ማስቲ ጠጋ ብለህ አውራኝ። ለብዙ ጊዜ ብቻዬን ነበር የምታገለው። እሺ እና ተደጋጋሚ በቃ በመን እንተናል ስራ አስቸገረ። ምን ነህ ነው እጂ? እዚህ ካባ ላይ ከሲኖ ድንጋይ ወደቀ። ከዛ እቺኛዋ ተሰበረች እና ሐኪም ቤት ብዙ ጊዜ ተመላለስኩ። ና እስቲ ግባ ና እዚህ ውስጥ። በጣም ከባድ ሆኖብኝ በቃ እንደማውራት ያክል እንደዛ ከባድ። አሁን እኮ ስመጣ ብቻህን እያወራህ ነው ያየሁትና ምን ነው እስኪ ላወራው ብዬ ተመልሼ ነው የመጣሁት። በደንብ አይተኛል ማለት አይቻለሁ። ወለካ ሰው ያያል ማለት ነው። ለምን ከነጭራሹ ሰው ያያል አይመስለኝም። ለምን እኛ በቃ ማያ ሁሉ መኪና ነጥቶ ነው የሚሄደው። ወደ ጉዳይ ነው። አንድ ሰው ጠይቆኝ አያውቅም። እኔ ጌታ አይልክ ሁላችንም የየራሳችን ችግር ስላለው ነው። ትንፋሽ ነው ምንም ባታረግልኝ የኔ አባት መጠየቅ በጣም ትልቅ ነገር ነው። አው ከልጅነት ጀምሮ አስብ ነበር ለመቀየር በቃ ከራሴ አልፌ ሰዎችን ብረዳ ምናምን የሚል ነገር አስብ ነበር። እግዚአብሔር ያሳካዋል በሙሉ በቃ ምናልባት ከሂደት ከጊዜ በኋላ ምናምን ሊሆኑ ይችላል እንጂ ይሆናል። ከዚህ በፊት በጣም ነው የለፋሁት። ሰው ቤት ብዙ ጊዜ ሰርቼ ነበር፣ አልሆነም። በቃ ሰራ ነበር፣ በሰው ቤት ሆቴል ሰራ ነበር። ምንም ማገኘው ነገር በጣም አነስተኛ ሆነብኝ። አላረኩት፣ ተውኩት። ከዛ ሲደብረኝ ወደዚህ ወደ ካባ ገባው። ቤተሰብም ረዳ ነበር። ቤተሰብ አባቴ በጣም ነበር ወደ አባቴ ክፍለ ሀገር ነበር። ተወሰነ ሰዓት እሱን ረዳ ነበር በፊት። አሁን እሱንም ተውኩት። አቅም ነው ከአቅም አሁን ከእጅ ወደ አፍ ነው የምንኖረው። በአነስተኛ ኑሮ ማንም ደህና አደርክም ወይ አይልም። ደህና አደርክም ይናፍቃል አይደል? በጣም ይናፍቃል። አንተ መጠየቅ ራስህ እኔ በጣም ነው እንደ እድል ነው ማንም የስንት ዓመት ነው አዲስ አበባ አንድ ሰው እንደዚህ በእውነት ምናልባት ባንክ አካውንት ክፈት መንገድ ላይ አዋሽ ይላል። ልክ ነው። አንዳንድ ቀን ራሳችን ልንገባበት ነው እንዴ ባንኩ ቆይ የኔ አባት። በአጠቃላይ እኔ አሁን ልነግርህ የምችለው ነገር እኛ ሰዎች ምንም ቋሚ የሌለን የተዋረድን ተራ ፍጥሮች ነው። የምሬን ነው የምልህ። ጊዜ ነው ከፍ ዝቅ የሚያደርግ ገባ። እኔ እዚህ ቆርቆሮ ውስጥ ዛሬ የተቀመጥኩት እግዚአብሔር ስላነገሰኝ ነው። አለቀ። ጊዜ ስለሆነ ነገ የት ቦታ እንደምደርስ አላውቅም። ገባ። ነገ ተዋርጄ ምን ላይ እንደምወድቅ አላውቅም። ፕሌንም ልትነዳ ትችላለህ፣ አይታወቅም ነው የምልህ። በቃ እሱ የእግዚአብሔር ነው። አንተም ደግሞ በምታመልከው በራስ ባላ ነገ የት እንደሚያደርስህ አናውቅም። ገባ። ዛሬ ያለህበትን ነገር አትወስነው ብዬ ተስፋ ነው ለሰው ልጅ አለ። ሌላ ምንም ሁላችንም ተስፋ ይዘን ነው የምንንቀሳቀሰው። ኤኒዌይ እንዳላደርክ እቺ ስንት ትመስልሃለች? 10 ሺህ ብር ናት። ያንተ ነች። እግዚአብሔር ትልቅ ያድርግህና በትልቅ ነገር እንገናኝ። አሜን። እኔም አንተን ደስ ብሎ ፈካ ስትል አንተን ለማስደሰት ማለት ነው። ህልሜ ነውን ከሆነ ማለት ስልክን ሰተኝ እደውልልሃለሁ። እግዚአብሔር ያሳካዋል። በቃ ያሳካዋል። ይዘን እናድጋለን ማለት እኔ ያው ፈጣሪ ብዙ ነገር የሚያሳይ ለአንድ ቁም ነገር ሲያስብ ነው እንጂ ዝም ብሎ አይደለም። ያው ለኔ አትጨነቅ። አላህ እያልክ አውራሽ ያንተ ሃይማኖት እሱ ስለሆነ እሱ በራስ ብትመርቀኝ ነው ለኔ የሚደርስልኝ። እኔ ደግሞ መልእክተኛ ነኝ። እኔ ድረስ ምርቃቴ ሁሉ ይድረስ። አሜን። አሜን። እንዴ እኔ እንዳስደሰትከኝ ሁሉ ያላሰብኩ ነው ያልኩን ሁሉ እሺ ያለ አሜን። እኔ አባት እሺ ያስደሰትኩ አይ ባባይ አሁን ደግሞ ማመሰግነ እሺ እኔ አባት አይዘት ምን ልበለ አረ ፈጣሪ እንደው የለመንከውን ሁሉ እሺ በለ። አንድ ቀን እንዳያስከፋ አንድ ቀን እንዳያሳፍረ። በእውነቴን ነው የምልህ። አንተ አሁን ለኔ
ኢትዮጵያን እንደረዳህ ያክል ይቁጠርልህ። እኔ መልእክተኛ ነኝ። እሺ ሰው ነው የሚልከኝ እንዳልኩ ሰው ነው የሚልክ። አዎ ሰው አግዝ እያለ ነው የሚልከኝ እና የነሱን አደራ አምጥቼ ለእናንተ መሰጠው ገባ። እኔ ያዋጣሁት ሐሳብ እዚህ ነገር አንተ ደስ የሚልህ ነገር ምን ላድርግ? ለኔ ምንም አታደርግ። አንተ ብቻ ራስህን ቀይረህ ነው ማየት የምፈልገው። ደስ ብሎ ነገ አሁን ዛሬ ብቻ ነው ያወራ አይደል ያገኘው፣ ነገ ደግሞ እየሳክ መንገድ ላይ ማግኘት ፈልጋለሁ። አንተ ደስ ብሎ ማለት ነው። እኔ ካንተ ምንም ፈልጌ አይደለም፣ እግዚአብሔር በሚያውቀው። እሺ ምንም ጥርጣሬ ውስጥ ላይ እንዳይገባ። በቅርብ ጊዜ ውስጥ ተቀይሬ ምናምን ታየኛለህ። ብሯ ትንሽ ናት፣ ምንም ልትቀይር የምትችል እንዳልሆነች ፈጣሪ የተለያየ ነገርም እኔም እሞክራለሁ። በቃ ሞክር። እሱን ነው እኔ የምፈልገው ወንድሜ። በጣም ነው የማመሰግነው የኔ ጌታ። በጣም በጣም እወዳለሁ፣ አከብራለሁ። ከዚህ በላይ መናገር ቃላት ያጣ። እኔም እወዳለሁ። እሺ በቃ መሄድ ትችላለህ አሁን ወደ ፈለክበት ቦታ። ወንድም በላይ ወንድማ መልእክተኛው የኔ አባት እጄ እንዳይቀጠቅጥ አሁንም ስዘጋ በውጭ አራይተው በቃ አባቴ ጋሼ እንዴት ነው? እንዴት ነው? ምን ነው? ምን ሆኑ? አመመውት? እስቲ ይምጡ። ቀስ ብለው እሺ፣ ቀስ ብለው ጠብቀውታል። የኔ አባት ደህና ነዎት? ደህና ነው። ሰላም ነው። ሁሉ ሰላም ነው? ሰላም ነው። ምን ሆኑ? መኪና አገኘን፣ ተጓማው አገኘን። እግሮትን? አዎ ገጨሁት። ትንሽ ነው አገኘን ነው። ተመስገን ነው አባዬ። እንኳን ትንሽ ነው የነካሁት። አይዞህ ተመስገን ነው። ተመስገን። ይምጡ እስቲ እዚች እናውራ። አሁን ዋናው መሻሉ ነው። እንኳን እግዚአብሔር ተመስገን ነው። ተመስገን ነው። ፈገግታዎት ደግሞ ደስ ሲል ሲስቁ ደስ ይላሉ። አይ እንዳንተ የት ይገኛል? የኔ አባት ምን አድርጌልዎት? አይ እዚህ ወሬ ብዙ እኮ አባዬ ስላወራሁት ይወዳል። የኔ አባት ሁሌም ይሳቁልኝ። የኔ አባት አባዬ እኔው ምን ላግዘውት? እኔ ይፈልኩ ለምሳ መበያ የምትሆን ነገር እናድርግ። አይ ወንድሜ የኔ አባት ምንም ሳላረግልዎት? አረ ችግር የለም ወንድሜ። ወሬ ዘውሃት የኔ አባት አረ ይተገኛለህ አባዬ ወንድሜ። እንዳንተ ጥሩ ሰው የኔ አባት እቻው ስንት ትመስሎታለች? እስኪ እዩት በእጆት። አራይተው በቃ አባቴ የኔ አባት እሺ ስንት ትመስሎታለች? አይ ፈጣሪ የኔ አባት ወንድም ጀማ ወይ የኔ አባት እሺ መድኃኔ ዓለም ፈጣሪ እንዳንተ የት ይገኛል? እንኳን ብር ሰጠህ ሌላ ወረውስ የትም ስላወራሁት የኔ አባት ኧረ እንደዚህ የለም አባት። እኔ ደስ እንዲልዎት ብቻ ነው የምፈልገው። እሺ ኧረ ይረጋጉ በቃ አባቴ። እኔ ልጆት እኮ ነኝ። ይረጋጉ አባቴ። እሺ ወንድሜ ፈጣሪ መድኃኔ ዓለም ያንተ ወስሁ ይስጥ። አሜን አሜን። እኔ መልእክተኛ ነኝ። እሺ አባቴ። እሺ አሜን የኔ አባት። ኧረ ይበቃል። አንተ እፍትስ በጣም እናንተ የት ይገኛል? የኔ አባት ማርያም ይፈታል። የኔ አባት እንኳን ደስ አለዎት የኔ አባት። ደስተኛ አንተ ግን ደሳበህ የኔ አባት ወንድምዬ በጣም ደስ ይበል። እንጀራ ይስጥ። አሜን። ደስ ይበል። እንጀራ ይስጥ። አሜን አሜን። ስንት ትመስሎታለሽ ግን ብሯ? የፈለገ ይሁን የፈለገ ይሁን 20 ሺህ ብር ናት። እሺ አባቴ
ይምጡኝ ልዛሞት። ኧረ ተው፣ ኧረ ችግር የለም የኔ አባት። አንተ ግን ማን ነው ላከ? እኔ መልእክተኛ ነኝ፣ ሰው ይልከኛል። እኔ ተራ ሰው ነኝ የኔ አባት። ፈጣሪ እንደ አንተ ወንድ የት ይገኛል የኔ አባት? እንኳን ደስ አለዎት የኔ አባት። ኧረ ይበቃል የኔ አባት፣ ይበቃል። ደስ ይበለኝ እንጀራ ይስጥ። አሜን። ከዚህ በላይ ደስ ይበለኝ እንጀራ ይስጥ። አሜን። አሁን ደስ ብሎታል በጣም እንዳንተ ቅድም ነው የሳቅኩ ነው ደስ ይበለኝ። ዝም ብዬ ሳውራዎት ነው ደስ ያለው። ብሮትን አሁን ደበቅ አድርጉና ቀስ እያሉ ይጠቀሙ። እሺ አባቴ፣ በቃ መልካም ጊዜ ነው አባት። በቃ ሰላም ይሁንልኝ። ምጡል ሳሞት ነኝ። ኧረ ተው ችግር የለውም። ምን አባቴ አይደሉ እንዴ? የኔ አባት በጣም አይ ወንድም ሰላም ዋሉልኝ። በቃ እሺ የኔ አባት መልካም ጊዜ፣ ሰላም ይሁኑ። እሺ ያንርልኝ አባዬ፣ አሜን፣ ያንርልኝ። አሜን። ደስ ይበለኝ። እሺ ብሮት እንዳይወድቅ። እሺ እሺ ነው። አንበሳው ምን ነው አሞኝ? ምንህን? አይኔን አመመኝ። አለች እንትና አስቸገረችኝ። ወር ከ20 ቀን ምናምን አቆየኝ። ወር ከ25 ቀን። ኦ ታስረህ እየወጣ ነው አሁን? ከየት? ቃሊቲ ዋልማ ጀርባና። የኔ ጌታ ያው ተባይ ምናምን አለ፣ ተቅማጥ ምናምን ስላለ ያው ኪሪሴኖችና ለዛ ነውና እኔ ደግሞ በጣም ታመምኩኝ። ና እስቲ ጠጋ በል ወደዚህ። እንግዲህ እንዳለ ሰውነቴ በሙሉ በሽተኛ ሆንኩኝ። የልብ ምቴ ሁሉ በጣም ሰካ አይደለም። አዎ እግዚአብሔርን በጣም ታመምኩኝ። ዋለ እንደ ዋትልኩ ተጠረጋለሁ። እሺ እኔ መልእክተኛው እባላለሁ። እሺ አሁን እርቦህ? እኔ ራበኝ። እኔ ወደዛ ሸኝሃለሁ። ና ግባ። እሺ ያው እንዳላስቸግረህ በሚል ነው። ኧረ ችግር የለም የኔ ጌታ። ምን ታስቸግረኛለህ ደግሞ? እኔ አንድ ቦታ ልውሰድህና ከዛ ወደ ምትሄድበት ትሄዳለህ። እኔ ታክሲ አስይዤ እልክሃለሁ። እሺ ችግር የለውም አይደል? እሺ እኔ አባት እኔ ደስ ብሎኛል ስለተገናኘን፣ እግዚአብሔር ስለረዳንም ጭምር። መልእክተኛ ነኝ፣ ሰው ነው ልኮኝ ይሄንን ሁሉ ማደርገው። እሺ እኔ ሻይ ምናምን ነበር ያሰብኩት እንጂ ሁሉ ነገር አላሰብኩም። ነገር ነው ብዙ ብር ነው ያወጣው ማለት ነው። እቺ ስንት ትመስላለች? እኔ አላውቅም። በግም እስኪ ያዘው በእጅህ። እሺ ቼክ አድርጋት እስኪ። ቁጥር ልትገኝ አይደለም። ችግር የለም። ወደ 10 ሺህ ብር ገደማ ትመስለኛለች። ያንተ ናት። እሺ አይ በጣም በላይ ነው አባቴ። ችግር የለውም። እቺ ደግሞ ከዛ የተመለሰች ናት። አሁን እንትን ካልነባት የተመለሰች ነች። እኔ በጣም ማለት ነው ነገር ቃላት ያንተኛ። አትጨነቅ፣ ወንድም እኮ ነኝ። ተማሪ ነኝ። የእግዚአብሔር መልእክተኛ ሆናል ማለት ነው። እኔ ጌታ ያልጠበቁት ነገር ነው። እንግዲህ እስከማገግም ድረስ እንግዲህ በዚህ ታመማለሁ ማለት ነው። ምግብ ምንም ምናምን እየቀማመስክ ምግብ ነውና ከሁሉም በላይ ምግብ ነው ሰው ነው የሚያደርገው። ደስ ብሎኛል። መልካም ጊዜ። ከዚህ በኋላ ወደ ፈለክበት ቤት ትችላለህ። እሺ